እግዚአብሔርን ማምለክ እኮ እንደዚህ ነው። በምናገኘው በምናጣው ልክ አይደለም እግዚአብሔርን የምናመልከው። እግዚአብሔር ስለሆነ ነው የምናመልከው። ሙሴን አታስታውሱ? ከነአን አትገባም ቢለው ማገልገሉን ግን አላቋረጠም። እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል። ጥያቄን ባትመልስልኝም፣ ዘመኔ ቢያረጅም፣ ሰውነቴ ቢደርቅም፣ ልጅም እንኳን ባትሰጠኝም፣ የፈለግኩትን ምኞቴን የልቤን መሻት ባታደርግልኝም፣ እባክህ አንተን እንዳመልክህ ለአንተ እንድገዛ ካንተ ጋር እንድኖር እርዳኝ። ክርስቲያን ማለት ይሄ እንኳን አይደለም ይሄ መከራም እንኳን ቢኖር ክርስቲያን ያን መከራ እንደ ስጦታ እየቆጠረ ይኖራል። እንግዲህ ምንም ማድረግ አንችልም ምእመናን። እውነቱን ባንነግራችሁ እኛንን የምንጠየቀው። ቅዱስ ጳውሎስ ይህ ስለ እናንተ ተሰጥቷችኋል ይላል፣ ስለ ክርስቶስ ተሰጥቷችኋል ይላል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 መከራን እኮ ነው ተሰጥታችኋል የሚለን። ክርስቲያን ከሆን ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታ ነው። እሱ ስጦታ ነው። ከኃጢአት የሚከለክልበት ስጦታ ነው። እግዚአብሔርን የማንተውበት ስጦታ ነው። ደጅ መጥኛ ስጦታ ነው። በእግዚአብሔር ፊት መመላለሻ ስጦታ ነው።